በቃላችን መሰረት ዛሬ የምንገኘው ደብረ ዘይት ነው። ሁለተኛ ኤፒሶዳችን ላይ እንግዲህ ሶድራን ዶናቶች ሪቪው እንድንሰራላቸው ጠርተውናል። የዛሬ ቪዲዮአችን የሚሆነው የሶድራን ዶናትን ቴስት እናደርጋለን፣ ከ10 ሬት እናደርጋለን። በዚህ ቪዲዮ ላይ የምታዩዋቸው ዶናቶች እንዳለ ደብረ ዘይት የሚገኙ ናቸው ማለት ነው። ቢሾፍቱ ላይ አሪፍ ዶናት የምታገኙበትን ቦታ ላሳያችሁ። የዛሬው ቪዲዮአችን የሚሆነው በደብረ ዘይት ጄነሲስ የሚባል አካባቢ ላይ የሚገኙ የዶናት ቤት ላይ ነው። እነዚህ ዶናት ቤቶች የሚታወቁት ሶድራን በሚባል ስያሜ ነው። ብዙዎች የደብረ ዘይት ሰዎች ያውቋቸዋል። ዶናታቸው በጣም ጣፋጭ ነው። ብዙ ፍሌቨሮች አሏቸው። ስለዚህ ዛሬ 4 ወይ 5 ፍሌቨሮችን ቴስት እናደርጋቸዋለን። ሆፕፉሊ በጣም ጥሩ የሆነ ብሎግ እንደሚኖረን ተስፋ አለ። ቀጣይ ስመጣም እንደዚሁ ሪቪው የሚሰራላችሁ ሰዎች ኮንታክት አድርጉኛላችሁ። ለማንኛውም 1475 ቦታዎችን ዊዛውት ዜሮ በጀት በመነሳት ቱር በማድረግ የሚቀጥለው ይህ ሲሪየስ ቻሌንጃችን ዛሬ ደብረ ዘይት ተገኝቷል። ከ10 ስንት እንስጠው ዶናቱን? 10 ለማየው ቴስት እናደርገዋለን። እናንተ መታችሁ ቴስት አድርጉት። ማፕ ከስር እናስቀምጥላችኋለን። በድጋሚ ሶድራን ዶናት በጣም ቴንኪዩ ሪቪው እንድንሰራ ስለጋበዛችሁ። ከ10 በላይ ፍሌቨሮች ላይ ቤዝድ አድርገው ዶናቶችን ይሰራሉ። ዛሬ 5ቱን ቴስት እናደርጋቸዋለን። ለማንኛውም ስማቸውን ነግራኝ ነበር ግን ጠፋብኝ። የዶናት ልጆች ነበር ማለት ኦሪዮ፣ ከዛ ፒናት፣ ከዛ ኮኮናት፣ ከዛ ይሄን አላውቀውም። ብላክ ችግር ንገረኝ። ይሄኛው ብላክ፣ ከዛ ይሄኛው ኮኮናት ራይት። በጣም አሪፍ። እነዚህ ደግሞ ፒናት ይባላሉ። እኔ አሁን ፒናት ማውቀው በእንትን ነው በሚጠጣው። ከዛ እነዚህ ሁለቱ ኦሪዮዎች ናቸው። ዛሬ ቴስት የምናደርጋቸው እነዚህ ነው። ግን ይሄ የሚያግዘኝ ሰው የለም፣ የሚያግዘኝ ሰው የለም። አጠራልኝ። ይሄ ምንድን ነው? ከምንድን ነው የሚሰራው? እነዚህ ብስኩቶቹ ናቸው። ይሄ ምንድን ነው? በራሱ የሚዘጋጅ አለ። አዎ ይሄ እንደተቆሙ ብሎጋ ከዛ ይሄ ኮኮናት ናይስ። ከዛ ዋይት እና ብላክ ቸኮሌት ጋር አሪፍ። አሁን እንዴት ነው የምናደርገው? ከሁሉም ለመቅመስ ነው። ቀበጥ ነው እንዴ? በቢላዋና እንትን አድርገው የቸኮሌቱን ብዙ ጊዜ ሴቶች ናቸው አንተ የሚሉት። ይሄ ያለችው የሆነ ስም ያሉት አለ ጠፍቶብኛል። የሱ ነው። ብዙ ጊዜ በጣም የሚሸጠው ብዙ ሰው የሚያዘው ኦሪዮ። አሁን በየቀኑ እንድመጣ ሊያረጉኝ ነው። ልምጣ ይፈቀደልናል። እዚሁ ልከትም ነው ብያለሁ። ጠዋት ያበደ ምሳ ተጋብዘናል ነው። ሁለቱም የሚያመሳስላቸው ነገር ምንድን ነው? ቸኮሌት አላቸው፣ መሀል ላይ ብስኩት አላት። ይሄኛው ደግሞ ኮኮናት ማለት ይሄ እንትን የሚባለው ነው። ትልቁ የሚጠጣው ኮኮናት ኦይል ነው። ይሄኛው ደግሞ ያው ለምንድን ነው ተብታበሙ ነው? ከኮኮናት የተሰራ ደብረ ዘይት ላይ ድጋሚ መምጣት ይኖርብናል።
እነዚህን ለመብላት ሰው ቀጣይ ሲመጣ ይሄ ሪቪው በደንብ ቪው ካገኘና ዩቲዩብ ላይ ኮመንት ላይ አሪፍ ራንደምሊ ፒክ እናደርግና ራሴ እዚህ ድረስ ይዤ መቼ ይቻላል በራሴ ውጪ በደንብ እንበላለን። 10ሩንም እንቀምሳለን። ሲፈሰክ ነው 10ሩ የሚኖረው። ስለዚህ ጾም ሲፈሰክ 10ሩንም እንቀምሳለን። ቴስታቸው ግን ያበደ ነው እያንዳንዱ። ሶ የምትገኙት ቬንቸር ቫይብ የሚባለው ዩቲዩብ ቻናሌ ላይ ነው። በየቦታው እየዞርኩ እንበላለን፣ ሪቪው እንሰራለን። ከዛ ውጭ ቭሎግ እናደርጋለን። ደብረ ዘይት ላይ አይ ቲንክ ዶና ቤት ሌላ ይኖራል አይኖርም? የለም እስካሁን አላየሁም። ቼክ ሳደርግ ካለም ደግሞ መጀመሪያ ቅመሱ መጣችሁ። ለማንኛውም ይሄ ደግሞ የፔናት ለውዝ ነው። ፔናት ነው። ይሄ ደግሞ ለውዝ ነው። ቴስቱም እንደሆነ ታውቃለህ። ተፈልጦ የለውዝ ሻይ የሚባለው አለ። ከዛ ሲበርድ ያለው ቫይብ ከእነዚህ ፍሌቨር ለውዝ ስለምወድ እኔ እስካሁን ይሄኛውን በጣም ወድጄዋለሁ። በአንደኛ ደረጃነት ሁለቱ ተመሳሳይ ነው። ምንድን ነው የሚለያቸው ከዚህና ከዚህ? በቸኮሌት አይደለ? አሁን ያኛው አጋጣሚ ሆኖ ብላክ ደብሮ ወጣል እንጂ ከስር ዋይት ቸኮሌት አለ። ዋይት ቸኮሌት ናይስ። ሁለቱም የሚለያቸው በቸኮሌት መጠናቸውና በደብልና ሲንግል ዶናት ላይ ማለት ደብልና። ስለዚህ በደረጃ አስቀምጡ ካላችሁኝ የዛሬው ሪቪው በአንደኛነት ደረጃ ይሄኛው የፔናት ለውዝ ስለምወድ ነው። እኔ ፐርሰናል እንትን ነው ቦት ነው። የመጀመሪያው ይሄ፣ ከዛ ይሄ ስሙን ማላውቀው ሁለተኛ፣ ከዛ ቸኮሌት 3፣ ቺኛዋ 4። ቺኛዋ የቸኮሌት ቫይብ ስለምትሆን 3 ላይ እናስቀምጣት እና የዛሬ ቆይታችን በሶድራን ዶናት ነው። የዛሬ ቆይታችን በሶድራን ዶናት ነው። ዶናታቸው በጣም ቤስት ነው። ዛሬኛ ቴስት ማድረግ የቻልነው 5ቱን ነው፣ ግን እንደተነገረኝ ከሆነ 10 በላይ ያላቸው። ከዛ ውጭ ከተጀመረ ኦልሞስት 6 ወር አካባቢ ነው። እህትና ወንድም ነው የጀመሩት። በጣም ደስ የሚል ቫይብ አላቸው። መስተንግዷቸው፣ ሆስፒታሊቲያቸው በጣም አሪፍ ነው፣ ጸዴ ነው። ደብረ ዘይት ስትመጡ ከሀይቆቹ ካሉት ቫይቦች በዘለለ እዚህም መታችሁ የዶናት አፍቃሪዎች እንግዲህ ቴስት ማድረግ ትችላላችሁ ማለት ነው። ከዛ ውጭ ደግሞ ፕራይሳቸውን በጣም ሴፍ ነው። ከ80 እስከ 100 አቨሬጅ አይደለ? ከ80 እስከ 100 አለ። ሌላ ትኩስ ነገር ያቀርባሉ። ቡና፣ ሻይ የመሳሰሉት ነገሮች አሏቸው። ስለዚህ በቤተሰብም ለምንድን ነው የምንተባተበው? ስለዚህ ከቤተሰብ ጋርም ሆነ ከጓደኞቻችሁ ጋር እንዲሁም ደግሞ ከህይወት አጋራችሁ ጋር መታችሁ ቆንጆ ቫይብ ያለው እንትን ታሳልፋላችሁ። አብራችሁን እስካሁን የቆየሁት ቅዱስ ነኝ። በዛሬ ውሎዬ ላይ የረገጥኩት እዚህ ጄነሲስ አካባቢ ያለውን የዶናት ቤት ነው ማለት ነው። ስለዚህ ማፑን ነክታችሁ ሁላችሁ ኑልን። ቀጣይ በሌላ እንገናኝ።